ምንም ሳይኖር ምንም የሌለ ሰው መስሎ መታየት ችግር የለም። ግን ሁሉ እያለ ደግሞ ምንም እንደሌለ ሰው አድርጎ ራሱን ቆጥሮ ዝቅ ማለት ይሄ ጸጋ ይፈልጋል። ኤልያስ እኮ ትልቅ ነቢይ ነው። ከሰማይ እሳት የሚያወርድ ነቢይ ነው። ግን ለአካብ ምን አለ? ጸለየና ውሽንፍሩ አስቸጋሪ ነው የሚሆነው፣ ዝናብ አንተን እንዳይዝብ ተነስተህ ሂድ ነው ያለው። በሰረጋላ አንተ በፈረስ ሂድ ነው ያለው። ከተወሰነ ደቂቃ በኋላ ኤልያስ ከአካብ ፊት በእግር ሲሮጥ ነበረ። ይደግማሉ። ኤልያስ ትልቅ ነቢይ ነው። ከሰማይ እሳት የሚያወርድ ነው፣ ዝናብ የሚያወርድ ነው። ከጌታ ጋር የሚገናኝ ሰው ነው። ጸጋው ትልቅ ነው። እኔ ሰማይ ከፍቼ ያለው ዝናብ ነው ማዘንባው፣ እሳት ነው ማዘንባው፣ እንደኔ ማንም የለም፣ ክብር ይገባኛል አላለም። ይሄ ኤልያስ አንተ በፈረስ ሂድ እኔ ግን በባዶ እግሬ ብሎ ሲሮጥ እናያለን። ጸጋ ሲበዛ ትሕትና ይበዛል። ትሕትና ትዝ ይላችኋል። ኢየሱስ በዮሐንስ እጅ ለጥምቀት መጥቶ ያለው ጉዳይ ያደረገው ድርጊት ታውቃላችሁ? ድርጊቱ ነው የሚገርመኝ። እንደ ማንም ሰው ወረፋ ይዞ ሰልፍ ይዞ ሊጠመቅ ኢየሱስ ፈጣሪ በዮሐንስ ከፊት አልቆመም። ቦዲ ጋርዶች የሉም። እንደ ማንም ሰው ተርታ ይዞ ወረፋ ይዞ ቆሞ ነበር። ሲደርስስ ጎንበዝ አለው። አረ አንተ በነጭ ዮሐንስ የኔ መምጣት አንተ እንዳያሸማቅቅ በአንተ ላይ ለሚሰራው ጸጋ እውቅና ሰጣለሁ ነው ያለው። ትሕትና። አሁን በኢትዮጵያ ውስጥ ሰባኪ አለ፣ ፓስተር አለ፣ ነቢይ አለ፣ ዘማሪ አለ። ግን ትሕትና ከብዙዎቻችን ያልቋል። ትሕትና ጌታ ጸጋ ያብዛልን። ሳጥናኤል እኮ ለጌታ ቅርብ የሆነ መልአክ ነው። ወንበር እያለ ክንፍ እያለ ይሄ ቦታ አይመጥንም ማለት ከጌታ ጋር ነው ራሱ የሚያየው። ጌታ በድርጊቱ አይቶ እሳትን ወሰደና አመድ ጨምሮ ወስታችን ለቀቀ። በምን ባለ በወንበሩ ደስ አይለው፣ ከጌታ ጋር ነው የሚያየው። ያለ በቃ ብለ ጌታን አምልክ። ጸጋን ጌታ ያበዛል። ራስህ ከሰው ጋር አታወዳድር። ያለ በቂ ነው። ባለ ጸጋ ግን ጎንበዝ በል፣ ዝቅ በል፣ ከፍ አትበል። ኢየሱስ ጌታ ነው። ዝቅ ስትል ጸጋ ጌታ ያበዛል። እንደ ኤልያስ ትልቅ ጸጋ እያለ እንደ ኢየሱስ ትልቅ ጸጋ እያለ ጎንበዝ ማለት እሱ ጸጋ ይፈልጋል። ጌታ እግዚአብሔር ለኢትዮጵያ አገልጋዮች ጸጋ ያብዛልን። ይወዳቸዋለሁ። አንድ ሰው ቢያንስ ለአምስት ሰው ሼር አድርሱ። ቀጣይ ባለው ጊዜ በትሕትና የሚያገለግሉ ይበዛሉ። ይወዳቸዋለሁ። ሻሎም